ሬሳ ነው የሚያመጣልኝ እንጂ ትዳር አድርጎ የሚይዝ ሰው አይደለም። ይሄ ነው እቅዴ። እሷን ሲጨርስ ደግሞ አንዱ ቤት ያንኳኳል። እሱን ካዩ በኋላ ግን አንድ ወንድ አፍቃሪ ነው ባይቀርቶ እንኳን ሽማግሌ ላክልን ቀርቶ አንድ ወንድ አጠገቡ አይደርስም። እከሌ ገሎባታል ብሎ እውነት እህቴ ላይ መቃብር ላይ የነበረው ሰው እኮ ትንሽ ነበር። እሱም እኔና እናቴ ብቻ ነን የቀበልናት ማለት ይቀላል እኮ። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬ አንድ ቪዲዮ ከክፍለ ሀገር ተልኮልኝ ነበር። የተላከልኝን ቪዲዮ አብረን እናየዋለን። ካየነው በኋላ ተመልሰን የምንነጋገር ይሆናል ማለት ነው። የተላከልኝ ቪዲዮ አንድ እናት ናቸው፣ ክፍለ ሀገር ነው ያለሁትና ይሄን ቪዲዮ አይተህ ልጄ እባክህ በአፋጣኝ መልስ መልስልኝ ብለውናልና እስኪ እኔም እናንተም አብረን ይሄን ቪዲዮ እንየውና ከዛ በኋላ ተመልሰን እናወራበታለን። አንቺ አሮጊት ይታይሻል? ይሄ ቢላ የልጅሽን አንጀት የምዘረግፍበት ነው። ማን ስለሆንሽ ነው አንቺ እኔ ጋር ያን ያህል ማጣጣል? አሁን አንጀቷን ስዘረግፍልሽ መጠሽ ታስጥያት እንደሆነ እናያለን። አሳይሻለሁ። ታይሻለች? እስኪ ነይና አስጥያት። አንቺ ደግሞ ማን ስለሆንሽ ነው ታንቋሽሽ? እስኪ አሁን ማን መጥቶ እንደሚያስጥልሽ እናያለን። ከተውኝ ማንሽና ነው አንቺ ይሄን ያህል እንደዛ ያጣጣልሽ? እንደ ሰው ያላየሽ ምን አደረኩኝ? ዝም በይ። ማን ስለሆንሽ ነው? እንዴት እንደተታስቢ ነው? እንዴት ተታስቢ ነው አንቺ? እዚህ ያሲል ዋጋሽን ሲሰጥሽ ያኔ ይረልሽ ማለሽና ነው አንቺ እኔን እንደዛ ያንቆሽሽ? ኮማንሽ ሂፔስታርም አልበቃሽ ማለት ሄሳትም አልበቃሽ ማለት ስለዚህ ያወጣሽ አንቺ ምንድነው? አሽሩ በላይሽ ላይ ሲነሰነስ ያኔ ግጥሽን ትገቢያለሽ። የዛኔ እንደዛ አላልሽኝም እኮ። ዛኔ እኮ እንደ ወንድ አላየሽኝም ማለት እንደዛ ስታጣቂ ወንድ አልመሰልኩሽም። ዛሬ ስገልብሽ ፌስታ ሲንጠመጠምብሽ ነው እንደ ወንድ የምታይ። አሁን ደግሞ አሲዱ በላይሽ ላይ ሲገባና ቢላሽ አንጀት ላይ ሲያርፍ ቢላው አንጀት ላይ ሲያርፍ የዛኔ እኔ ወንድ መሆኔ ይገባሻል። ለማንኛውም እናትሽ ይሄን ቪዲዮ ታይዋለች። ደህና ሁኚ። ሄሸል ደህና ሁኝ። ልጅሽ ተሰናብታሻለች። ገባሽ አይደል? ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? ያው ባያችሁት ቪዲዮ መሰረት እንግዲህ አሁን ብዙ ኪሎ ሜትሮችን አቆራርጠን አንድ የኢትዮጵያ ክፍለ ሀገር ውስጥ ነው የምንገኘው። ስፔሲፊክ ሀገሩን መናገር ለጊዜው ጥቅም የለውም። ወደ አካባቢው እንሄዳለን። በጠቆመችኝ መሰረት ወይም ደግሞ በነገረችኝ መሰረት ነው እየሄድኩ ያለሁት። ቤተሰቦቼ እዚህ ጋር አንድ እንድትረዱልኝ የሚፈልገው ነገር እኔ ብቻዬን አይደለሁም። ከጀርባዬ ብዙ ሰዎች አሉ። ቀጥታ ጉዳዩን እኔ ብቻ የምፈጽም እየመሰልኩ እየገባው ነው እንጂ ከኋላ ሆነው የሚከተሉኝ ወይም ደግሞ ከኋላ ሆነው አለሁ የሚሉኝ ሰዎች አሉ ማለት ነው። ልጅቷ በደወለችልኝ መሰረት እንግዲህ እዚህ አካባቢ እንደሆነች ነው የማውቀው። ስለዚህ ወደ እሷ አጠጋላለሁ። እናንተ ግን እስከዛ ድረስ ላይክ፣ ሼር፣ ኮሜንትም በማድረግ ሰብስክራይብ በማድረግ ጠብቁን። እዚህ አካባቢ ነው ብላኝ የነበረው። በጣም የሚገርም ሰፈር ነው እንደሆነቱ፣ ክፍለ ሀገርም አይመስልም።
በጣም ጸደይ ሰፈር ነው እና ቤተሰቦቼ ምንም አታስቡ። እኛ በደንብ ራሳችንን እየጠበቅን በደንብ ነገሮችን ለመስራት እየሞከረን ያለ ነው። ስለዚህ ምንም ጭንቀት አይግባችሁ። ብዙ የሚያግዙን ሰዎች አሉ፣ በስራችን የሚረዱን ሰዎች ስላሉ ያችት እዛ ጋር ቁጭ ላይ ጠበቀችኝ ነበር። እስኪ ወደ እሷ እንሂድ። ሰላም፣ እንዴት ነሽ? ሰላም ነው። እንዴት ነሽ? እሺ፣ አይዞሽ፣ አትፍሪ፣ ችግር የለውም። አሁን እኔ ስላለሁ ችግር የለውም። ወደ ቤት እንግባና ከማዘር ጋር እናወራለን። እሺ፣ ፈርተሽ ነው? አይዞሽ፣ አትፍሪ፣ አሁን እኔ ያለሁ። እሺ፣ እሺ። መግቢያ አይታወቅም ብዬ ነው። እሺ፣ እሺ፣ ተረጋጊ። ነይ እስኪ። ማዘር የት ነው ያሉት? አሁን ውስጥ ናት። እሺ፣ እንግባ። እማ እንዴት ዋልክ? እሺ ማዘር ይረፉ፣ ቁጭ በሉና እናወራበታለን። በቃ አሁን ይኸውልዎት ማዘርዬ፣ አሁን ቆዩ እናወራለን። ቆይ ካሜራማኖችን ልጥራቸው፣ እነሱም እኛ ጋር ይቀመጡና ከዛ በኋላ ሁሉን ያለውን ነገር እናወራበታለን። እሺ ማዘርዬ? አዎ ሁላችንም እንጠቃ። አሁን እዚህ የመጣ ነው እርስዎን ለመጥቀም ነው። ስለዚህ ሁሉንም ልጥራቸውና ከነሱ ጋር ሆነን አንድ ላይ ቁጭ ብለን ስላለው ሁኔታ እናወራ፣ እንመካከር፣ ምን ማድረግ እንዳለብን እናወራለን። ቪዲዮውን አይተነዋል፣ ሙሉውን ቪዲዮ አይተነዋል። አሁን እናንተ እንደዚህ አትሆኑ፣ በቃ የሆነ መፍትሄ እንፈልጋለን። እሺ እሺ፣ በቃ እስኪ ድረስልኝ። እሺ ማዘርዬ። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ ቅድም መግቢያ ላይ ስናገረው እንደነበር እንዲሁም ቀደም ብላችሁ ቪዲዮውን እንዳያችሁት ትንሽ ዘግናኝ ሰቅጣጭ የሆነ ቪዲዮ ነው ያየ ነው እና ማዘር ነው የላኩልኝ። ይህንንም ቪዲዮ የላከላት የልጇ አፍቃሪ ወይም ደግሞ ፍቅረኛ ለመሆን ጥረት ሲያደርግ የነበረ ሰው ነው። ይህ ሰው ልጇን ወይም ደግሞ የእሳቸውን ልጅ ማግኘት ስላልቻለ በጉልበት ለመጠቀም ነው የሞከረው። ከዛ አልፎ ደግሞ ባያችሁት መልኩ ፊቷ ላይ አሲድ እየደፋ እየደበደበ እንግዲህ ለህልፈት ዳርጓታል። ይህ ሰው እስካሁን ድረስ ህግ አልጠየቀውም። ጭራሽ ከዛ የሚባስ ብሎ አሁን ላይ ሁለተኛ ልጄን እሷን ካላመጣሽ ደግሞ ድጋሚ እንደዛችኛዋ ልጅ እችንም ይዛትና በአሲድ አቃጥልብሻለሁ እያለ ነው ብለውኝ ነው እንግዲህ አሁን ከአዲስ አበባ በትንሽ ኪሎ ሜትር ርቀት ላይ በምትገኝ ከተማ ውስጥ የምንገኘው። ከነሱ ጋር የተወሰነ ቆይታ ይኖረናል። እናንተ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እሺ እናቴ እስኪ ስሞትን ማን ልበል? ስሜ አዘነጋሽ ይባላል። አዘነጋሽ። አንቺስ እናት? ሜላት። ምንድን ነው የተፈጠረው? እስኪ ማዘር ባጭሩ ይንገሩኝና ሜላት በደንብ ታብራራልኛለች። ይኸውልህ ልጄ፣ ይኸውልህ እኔ ሁለት ልጅ እንደወለድና አባታቸው በልጅነታቸው ተከታታይ በሁለት ዓመት ተወልዶ ነው እሱ የሞተው። ድንገት ነው የሞተው። ከዛ በኋላ እኔ በየመንደሩ ልብስ እያጠብኩ አሻሮ እየቆላሁ በየቦታው ልብስም እንደዚህ እየሰራሁ በየለቅሶ ቤትም ወጥ እድርተኞች ምናምን እየሰራሁ መከራይቼ አሳደግኳቸው። አድገውም ትምህርታቸውም ሳይጎል ሁሉን ነገር ማንም እንዳሳላጎል ማንም ተማሪ የሚማረውን ሳያጎል ሳይረባቸው ሳይጠማቸው እኔ ተንገላታው እንጂ አሳደግኩ። ከጎንም ሰው የለንም፣ ወገንም የለንም። አሁን ደግሞ የተረገመ የተወጋ ልጅ አፈቀርኩ ብሎ ይኸው ልጄን አንዴ አፈቀርኩ ብሎ በተደጋጋሚ ይዝታን፣ በተደጋጋሚ ይደውላል። በር አካባቢም ደግሞ አንዳንድ ነገሮችን መጥቶ ራሱ እወድሻለሁ አፈቅርሻለሁ እያለ ስልክ የሚደውል ነበረ፣ ልጆች የሚልክ ነበረ። ጭንቅ ጥብብ ያለ ነገር ግራ ገብቶ ነበር። እኔ እሷንም እየመከርኩ ልጆችን እዚያ አድርሼ ነበር። ይኸው ከጎን አባት የለም፣ ወንድም የለም። ጥቃቱ ገባብኝ። ይኸው እንደዚህ ልጄን ይኸው ይዞብኝ ሄደ፣ አገተብኝ። ይኸው ልጆቼ እንደዚህ አደረገብኝ። አሁን ደግሞ ያችኛዋን
አሲድም እያደፋ ሞባይል ሁሉ እየቀረጸ እየላከብኝ ነበር። ይኸው አሁን ደግሞ ይችኛዋን ደግሞ ብሎ ይኸው ዛቻና ማስፈራሪያ እየደረሰብኝ ነው። ያችንም እንደዚህ ሊያበላሽብኝ ይኸው ሊገልብኝ ነው። ያችኛዋ ልጅ አሁን በህይወት አለች ወይስ አርፋለች? አርፋለች። እሷ አርፋለች። ቆየች? አሁን ቅርብ ጊዜ ነው? አንድ 80 ቀን አለፋት። አዎ ደግሞ ይችኛዋን ደግሞ ሊጀምረኝ ነው። እንግዲህ ምንም እናደርግ አልችልም። እንግዲህ ይኸው እናንተ ይችን እንኳን ብታተርፉልኝ ቀባሪ እንዳላጣ ልጄ እንኳን ብሎ ቀባሪ ማጣት ከባድ ነው ልጆች። ስለዚህ እናንተ ድረሱልኝ። እስኪ ይችን እንኳን እንደው ወልዳችሁ እንደሰጣችሁ ቆይቶ ይችን እንኳን አድርሱልኝ። እስኪ አንቺ ሜላት ምንድነው የተፈጠረው? እስኪ በደንብ አብራርተሽ ንገሪኝ። እሷ እንዳለችው ነው ማለት እህቴ ለእኔ ብዙ ነገር ነበረች። ጓደኛዬ ሁሉ ነገር አማካሪ ሁሉ ነበረች። ከሷ ውጭ ጓደኛም እህትም ዘመድም ሁሉም ነገር ባዶ ነበርኩኝ እና ብዙ ጊዜ መጣ ነበረ። ከስራ ስንወጣ እንደ ህፃን ልጅ ተጠባብቀን ነበር ምንመጣው እሱን እየፈራች። አንዳንዴ መስሪያ ቤት ሁሉ ድረስ መጥቶ ነበር ትለኛለች። ከዛ ዛሬ መጥቶ ነበር ስለታው ትለኛለች። ሁሉም ስለሚፈራው ማንም ሰው አይነካውም። እሱ መንካት ሞትህን አስቆጠርክ ማለት ነው። በጣም ብዙ ጊዜ በተደጋጋሚ ይሰብትባት ነበር። አብረን ስንመጣ ራሱ ግራ ቀኝ ማየት ራሱ አንችልም። በጣም የፈራን እየሮጥን ነበር የምንመጣው። ስራ መስራት አልቻለችም። የሆነ ጊዜ አቆምን። ከዛ ማለት በቃ በየመስሪያ ቤቱ በየመንገዱ እየመጣ እኔ ነጥሎ እሷ ላይ ለብቻዎች ላናግርሽላታል። እኔ ብረት ነኝ ካልኩት እኔ መቶኝ እሷን ወስዳት ነበር። አንቺ ምን አገባሽ? ምን ቤት ነሽ? እኔ እሷን እንጂ አንቺ ምን አልኩሽ እንዲህ ይለኝ ነበር። እየፈራች እየተመታች አናግረው ትመጣ ነበር። እናታችን እንዳትሳቀቅ እያለን እየሳቅን ቁጭ እንል ነበር። በቤት ድረስ ይመጣል። ሌሊት ላይ ይሰክርና ወይ አንዳንዴ ይበጠብጠናል። ቤቱን ይደበደባል። ቤት እንደሚገባው ማናውቅም። በሩን ራሱ ይደበደበው ነበር። እዚህ ድረስ ባጥር ዘሎ ገብቶ ነው። በጣም እንሳቀቅ ነበረ። እንፈራ ነበረ። የት ገብተን እንደምናመልጥ ሁሉ ይጠፋብን ነበር። ኃይለኛ ዛቻ ነበር የሚይዝትባት። ስልክ እንቀይራለን። ኬት እንደሚያመጣ አናውቅም። ይደውላል። ዛቻ ቀላል ነው አይደል? እገልሻለሁ ቀላል ዛቻ ነው። በህይወት መኖር አትፈልጊም መሰለኝ፣ የሚያጓጓሽ ነገር የለም ይላታል። ማዘር ይሄ ሁሉ ነገር ሲሆን ለጎረቤት፣ ለአካባቢ፣ ለፖሊስ ምናምን የመጠቆም ነገር አልነበረም? አይ ያውቃሉ፣ የተወሰኑ ያውቃሉ። አንዳንድ መቀርባቸው ስነግራቸው እነሱ አይ ያለ ነው ይሄ እኮ የሴት ልጅ አንዳንዱ የሴት ልጅ እኮ ይሄ ያለ ነው ይሉሃል። በእንደዚህ አይነት ደረጃ ነው እንደ የሴት ልጅ ምን ማለት ነው? እንደው ቢያንስ ያሳደጓቸዋቸው ልጆች አይደሉም ወይ? አትረዱኝም ወይ? እንደው አላሳዝናችሁም ወይ ብዬ ስል ያው እንደምታውቀው በማን ደፋ ማን ይገባኔ ማለት መሰለኝ። እኔ ሰውየውን ራሱ ፈርተውት ወይስ ምን እንደሆነ አቅጣጫው ጠፋብኝ። ዛሬ ሁሉም ለራሱ ነው እንጂ ላንተ ማን ይላል? ከጎን ቢልልህማ ወይ አባት በኖረ ወይ ወንድም በኖረ ወይ ከጎን ሰው ከሌለ እኮ የሚያማጥቅህ ብዙ ነው። ከላይ አንዴ እግዚአብሔር የፈረደብኝ እንደዚህ አድርጎ ይኸው ልጄን አበላሽ። አሁንም ይችን እንደዚህ ላን ሰው እኮ ከባድ ነው። እንዲህ አድርጎ ልጄን አበላሽ። ደግሞ ይችኛዋ ልጄን ደግሞ ቀባሪ ሊያሳጣኝ እንዳያደርግልኝ እንግዲህ ምን አደርገዋለሁ ብለህ ነው ሀዘን ይዤ ቁጭ ብያለሁ። ነው ማለት እሷንም በቃ የነበሩት ጎረቤቶች ሸሽተዋታል። እሱ ወደዚህ እኛ ከማንሳት ከጀመረ ሸሽተዋታል። ምክንያቱም እሱ ማንም ሰው አይዞም፣ ኢቭን ፖሊስ እንኳን አይነካውም። እሱ ከስ ራሱ አንተ ራስህ ትገባለህ ተብለህ ነው የምትባረረው እንጂ እሱ የሚይዙ ሰው የለም። በጣም ኃይለኛ ሰውዬ ነው። እንኳን እሱ ይቅርና እሱን ማግባት የሚፈልግ አንድም ሴት የለችም። አንድም። ለምንድን ነው እሱ ማግባት የማይፈልገው? በእነሱ ዘር ምን አለ መሰለክ፣ እሱን ካገባክ ባሪያ ትሆናለህ። የእነሱን ዘሮች ካገባክ የትኛውም ሴት ባሪያ ዘር ነው ምናምን በሚል ነው፣ በተለምዶ የባሪያ ዘር በሚባል ነው። አዎ። እና እሱ ደግሞ እውነታ ነው። እውነታ ነው።
ወንድሞቹ ምናምንም ሚስቶቻቸው እንደዛ እየሆኑ ነው የሞቱት። እና ማንም ሰው ወደሱ አይቀርብም። አሁን እሱ ጋር እንደሆነ በቃ በሱ ወደኛ የዛተ እንደሆነ ስላወቁ የትኛውም ጎረቤት ዞር ብሎ አያትም። በቃ ራሷን አግልላ እንደ ሌሎቹ ጎረቤቶች ቡና መጠጣት ምናምን ራሷ አቆማለች ማሚ ማለት ነው። ለምን እሱ ጋር ለእሷ እናግዛለን ካሉ እነሱ ሞታቸውን ጠበቁ። በይ እኛ መኖር እንፈልጋለን ልጆቻችን እናሳድግበት ይላሉ። እና እዚህ ቤት ውስጥ ደግሞ ወንድ ልጅ ስላሌለ በቃ ሴት ልጅ አቅም የላትም ብሎ ነው የሚያስበው እና በጉልበቱ ብዙ ነገር ያደርግባት ነበር። በተለይ ወንድ የለም ነው እሱን የሚለው። በቃ ሌሎች ቤቶች ቢሄድ እምቢ ተብሏል ማለት ወንድሞች አሉ የሰፈሮች ምናምን ተሰብስበው ብዙ ጊዜ እሱን ማጥቃት መብት ይኖራቸዋል። ምክንያቱም አያውቃቸውም እሱ በማታም ቢመጡበት አያውቃቸውም። እኛ ግን ሴት ነን የትኛውን ነገር እንጠቀማለን። ህግ ጋር ብንሄድ ምስክር የለም በሚለው ተልካሻ ምክንያት ይለኩንታል። ወይም ደግሞ እናንተ ናችሁ እንደዚህ ያደረጋችሁበት ተብለን እኛ እንታሰራለን። ያንን ከፖሊሶቹ አንደበት ነው ከሲስተር ጋር የሰማነው። እንደውም የዛን ጊዜ ምን ልታደርጉ ነው ሄዳችሁት? ጭራሽ ልትከሱ ፈለጋችሁ አሳይሻለሁ ብሎ ነበር። እና የወሰዳት ራሱ እኔና ማሚ ገበያ መሄድ ነበረብን። ቤቷ አስቤዛ አልቋልና አንቺ ቤት ተቀመጪ አልናት። ከዛ እሺ ብሎ የኔን ድምጽ ከየት ሪከርድ አድርጎ እንደሆነ አላውቅም። እህትሽ ነኝ ክፈችልኝ ብሎ ያንን የቮይስ አሰማና በሩ ስትከፍት እሱ ነው ይዟት ሄደ። ያኔ ነው ወስዳት ነው የመጨረሻው። ከዛ ውጪ እኛ እንትን አይደለም ነበር። በቃ እቺ በር እንደዚህ እንደተቆለፈች ነው የምትቆየው። ኦኬ አትከፍቱለትም ነበር? ወይ ጉድ ሞታችንን ናፈቀን እንዴ! አንድ ያለችኝን እኮ ነጠቀኝ አይደለም ምን እፈልጋለሁ። ማዘር እሱ ሽምግልና ምናምን ልኳል ልጅቷን ለማግባት ወይም እንደዚህ የመደበኛ ነገሮች ነበሩ? አዎ ሙከራ አድርጓን። ግን እኔ ምን አይነት አንዱ ለሰው መጥቷን ከዛ በምን አይነት ደረጃ እኔ በእንደዚህ አይነት ደረጃ አይደለም ጠየቅኩም። ያው በዚህም በጎረቤትም በምን በልጆቹም ደብቀው በኋላ ላይ አናታቸው ላይ እንትን ሲል በቃ አልችል ሲሉ ነው የነገሩኝ እንጂ እነሱ እኮ ቆይተዋል። እኔ እንዳልቆጣ እንዳልበሳጭባቸው ብለው ሽፍን አርገውቶ መጨረሻ ላይ ሲብስባቸው አልቅሰው መተው አንዳንዴ አይናቸው ድፍርስ ሲል ምን ሆናችሁ ነው ስላቸው አይ አለመናገርና መጨረሻ ላይ ብርክክ ብዬ ስለመናቸው እንደ ጓደኛው እንደናሳይ እንደ ጓደኛ ለምን አታዩኝ ብዬ ሳማክራቸው መጨረሻ ያለውን ነገር ነገሩኝ። እሺ ከዛ እስቲ ቆይ ታዲያ እንዴት ነው ብዬ የሆነ ራቅ ብዬ ሰዎች ሂጃም ሳማክራቸው አይ እቴ እንግዲህ ዝም በሽ እስኪ ያለውን ነገር አጣሪ ሁኔታውን የሰው የልጁን የምኑን ሁኔታ አጣሪና በርግጥ ሽምግልና የሴት ልጅ ወጉ ክብሩ ነው ግን ምንነቱን አጣሪ ያሉኝ። እሺ ብዬ ደግሞ ሲቆይ ከልጆቹንም እጅ ጠየቅኳቸው። ድጋሚ ደግሞ ከሌላ ሰው ሳጣራ ለጋብቻ አይደለም ለጉርብትና አይደለም መቃብር የተቀመጠ ሰይጣን ጋር ሰውዬ ጋር እንዴት ነው ጋብቻ ትውልድ ማበላሸት? ይሄን ዘሬን አላብላሽም ካባሪያም ትውልድም ዘርም ጋብቻም አብሮ ማብላትም ምንም ማለት አልፈልግም። እንደዚህ አይነት ነገር አልቀበልም ብዬ የነን መለስኩኝ። ለዚያም እስኪ አጣርታሽ ነገር ይላለኝም ዘመድም ስነግር እንደዚህ ያለውን ነገር ስነግረው እሱም አይሆንም እንደዚህማ ከሆነ አይሆንም አለ። በቃ ዝም ብለን ተቀምጠን እያለ በቃ ለጋብቻ አይሆንም እኔ ዘሬንም አላበላሽም ብዬ እሷስ ልጅወት ፈቃደኛ አልነበረችም። በዋናነት የእሷ ፈቃደኛ ለመሆን ነው አይደል? ይሄ ዘሩ ምናምን ይቀርና እሷም ፈቃደኛ ለመሆን ነው ይሄን ነገር እንትን እንዲል ያደረገው። ጉልበት ጥቅሙ ነው እንጂ እሷ ምንም ፈቃደኝነት አይደለም። ገና ብዙ አላማ የነበራት ልጅ ናት። እንደውም ሌላ እንኳን ሲጎራባት እንደው ቶሎ እንደው ከሰውዬ ለመገላገል እንኳን ወይ እንደው ሌላ ትዳር መጥቶ እኮ ቢገባም አያስቀምጥም። እንደው ሌላ መስመር ይዞ የሚሄድ እንኳን እንደ ብዬ አቅጣጫ እንኳን ዳር ስል ኧረ እኔ ብዙ አላማ አለኝ እኔ እናቴ እኔ አንቺን በደንብ አድርጌ መኖር ነው የለፋሽውን ልፋትሽን ሳልክስ አንቺን በደንብ ሳላኖር ነበር የምትለኝ እንጂ እንደዚህ አይነት ነገር የለም ነበር።
ምናልባት ይሄንን ነገር እሷ ጋር ሲጀምር እንዴት ነበር የተጀመረው? ወደድኩሽ ምናምን የሚለው ነገር እንዴት ነበር የጀመሩት ከእሷ ጋር? ምን መሰለህ የሆነ ጊዜ እንትን ሄድ ነበረ ከስራ እየመጣ ነበረ እና ከዛ ተሰብስበው ቁጭ ብለው እሱ በመሀላቸው ነበሩ። እንዲህ መንገድ ላይ የሚቀመጡት አሉ አይደለም። ከዛ ነይ አላት። ከዛ አይ አለችው አልመጣም ምናምን ብላ እንደ ማንኛውም ሰው መልስ መለሰችላት። ከዛ እባክሽ ነይ እባክሽ ተይው ምናምን ተባብለን መጣን። በሁለተኛው ቀን ዛተበት። ትሰሚኛለሽ አንቺም አታሽቃብጪ አርፈሽ ተቀመጪ አለኝ። እኔ አንቺን ደግሞ መቼም እንደማለቅሽ ወቂ አላት። ከዛ መስሪያ ቤት እንዳልኩ በቃ በየሄድንበት ሁሉ ኋላችን ይከታተልን ጀመር። ቤት ስንቀይር ያልሆነ ቤት ስናንኳኳ ስንገባ ያልሆነ ሱፐር ማርኬት ውስጥ ገብተን ተደብቀን ቆይተን እሱ ሲሄድ እኛ ስንወጣ መስሪያ ቤት እየስረፈድን እየገባን በጣም እንደዛ እያልን ብዙ ጊዜ ቆየን። ከዛ ኬት እንዳወቀው አላውቅም። አይ ቲንክ ተደብቆ ድጋሚ ተከታትሏት ይሆን አላውቅም። መስሪያ ቤቷን አወቃት። እንትን ነበር የምትሰራው ፀጉር ቤት ነበር የምትሰራው። ከዛ እንትን ስትል ወይኔ ጉዴ መጣብኝ አለች። ማን የመጣው አልኳት። የሚከታተለን ሰውዬ። ቆይ ምንድን ነው የሚፈልገው ስላት አፈቅርሻለሁ ከኔ ውጭ ሌላ ሰው አታገቢም ቆሜ እና እምቢ እንዳልሽኝ በቅርቡ የኔ ሚስት ትሆኛለሽ አላት። ምን ለማለት ፈልጎ ነው ስላት አላውቅም እና ስልኬን የሚያውቀዋል ከወጣ በኋላ ደወለልኝ አለች። ስልክሽን ከየት አመጣው አልኳት። እኔ አላውቀውም አለች። የዛን ቀን እንደምንም ብለን ቴሌ ሄጄ ሲም ካርድ ቀየረ። ሌላ ሲም ከየት እንዳወጣው አናውቅም። ድጋሚ ደወለ። ማንን አመልጣለሁ ብለሽ ነው ሲም ካርድ የቀየርሽው የሚል ቴክስት ተላከ። ደነገጥን። ማሚ ቡና እያፈላች ነበር እዚህ ጋር አጋጣሚና ሁለታችን ተያየንና አየናት። ምን ሆነች ነው ስትለው ምንም አላት። ይዛን ቀማታ። ከዛ አይ ምንም ዝም ብለን እኮ ነው አልኳትና ከዛ አውቀን ተሳስቀን ወደ መኝታ ቤት ገባንና በቃ ፍርሃት ጀመራት እሷም። ከዛ ቆይ ማነህ ካልኩት ማንነቴንማ በተግባር አሳይሻለሁ አለ። እኔ ነበርኩ ማውራው። እሷ በጣም ግራ ገብቷት ነበረ። ከዛ የዛተባት ነው የዛተብኝ ዛቻ እንዳይመስልሽ አለች። ከዛ ቆይ ግን ምን ያመጣል ምናምን አልኳት። እስቲ ቆይ ስለሱ ጀርባው እናጥና ስላት ምን ጉልበት አለን እኛ እኮ ሴቶች ነን በምን በልኩ እናጠናለን። እሺ ተደብቀን ነገ ፖሊስ ጣቢያ እንሂድ አልኳት። እንዴት አድርገን ስትል ተሸዋፍነን እንሂድ። ከዛ ኮፍያ ምናምን አደረግንና በጠዋት ጣቢያ ሄድን ሁለታችንም ማለት ነው። ከዛ እሱን ስንከሰው ምነው መሞት አምሯችሁ ነው ተባለ። ከሱ ነው የመጣችሁት መሞት አምሯችሁ ነው ወይስ የተባላችሁትን ለምን አታረጉም ተባለ። ነው ወይስ እናንተ መሰር ካማራችሁ በሩ ክፍት ነው እስር ቤቱ ሲሆን ጥለናቸው ወጣን። ያው እነሱንም ስለሚያስፈራራቸው ነው ዞሮ ዞሮ በቃ እጁ ሁሉም ቦታ አለ። በጣም ረጅም ነው ሁሉም ቦታ አለ በየሄድንበት ሁሉ። ከዛ የሰፈር ልጆች እንደዚህ የሚባል ሰው ታውቃላችሁ ስንል ካጠገባችን ሸሹ። ቢያንስ በሰፈር ልጆች ገረዱን ብለን ማለት ነው። ኦኬ ሰፈር ልጆች ያው እንደ ሰፈር ሰው እንዲያግዟቸው ነው። ካሁን ወይ እንደ ወንድሞቻችን ከሆኑልን ብለን ነበረ። አንዳቸውም የሉም። ከተቀመጡበት ተነስተው ነው የተበነኑት። ጅም ቤት ሄድን። አንድ ሰው በቃ እኛ የሚያግዘን አንድም ሰው የለም። እናንተ ፍቅረኛ አልነበራችሁም አንቺ ወይ ሲስተርሽ? በእርግጥ እኔ ነበረኝ እኔ ምንም አለ ግን እሷ ጀስት ስራና ስራ ብቻ ነው የምታስበው እና እንትን አትልም እንደዚህ አትፈልግም። አይ እንደዚህ ለማገዝ ምልሽ ወንድ ለማስባል ምንም የለም እኮ ያንቺ ፍቅረኛስ ያው ዞሮ ያንቺ እሱ ፈርቶ ሄዷል። እሱ በቃ ከዚህ በኋላ አጠገቤ እንዳትደርሺ እኔ መሞት አልፈልግም ነው ያለኝ እሷ ከመሞቷ በፊት። ዋው እና ከዛ ከእሱ አይበልጥም የፈለግከውን አድርግ ብዬ እኔም ከእሱ ጋር ተለያየሁ። በቃ ብቻችንን መሆናችንን ታወቀን ማለት ከእናታችን ውጪ ማንም እንደሌለ ሁሉም ለጥቅም እንደሚፈልግ የሚታወቅ ባዶ የሚሰማ ስሜት አለ አይደል? ያ ስሜት ተሰማን። ከዛም ጊዜው እንደዚህ እያስፈራራን መቶ በሩን እየደበደበ አንዳንዴ መስታወቱን ይሰብረዋል።
አሁንም ነው አይደል? አሁን ላይ ጀስት ይመጣል፣ ይደበድባል፣ ይሄዳል። ከዛ ውጭ የዘለለ ነገር የለም። መስታወቱም አንዳንድ ቦታ ላይ የተሰባበረ አለ። አሁን የመጀመሪያ ልጅውን እንዳሉኝ አሲድም ደፍቶ አሰቃይቶም ገሏታል ነው የሚሉኝ። አሁን እሷን ታዲያ ምንድን ነው የሚላት? ለእሷስ ደግሞ እንደገና እሷንም ስጡኝ ነው? እሷንም ስጡኝ እንግዲህ ለራሱም ይሆን እንግዲህ አንዴ ከላይ ኃጢአት ያምጥቶብኝ እንደው እንጂ አላውቅም። እሷንም ስጡኝ ይላል። ወይስ ለወንድሙ ፈልጎ ይሆን ወይንስ ለዘመዱ ፈልጎ ይሆን አላውቅም። እሷንም ወስዳለሁ ነው የሚለው። አሁን እሷንም ወስዳለሁ እያለ ያው በቪዲዮ ያሳይ ነበር። እሷንም አሁን እንደገና እንደ ልቦና በቃ ይችን ልጅቷን ይዤ ወደ ሆነ ሀገር ይዤ ልሂድ፣ ይዤ ልጥፋም የሚል አቅጣጫ ነው ያለኝ። እሷንም ሊያበላሽብኝ ነው። ይኸው እንግዲህ እንደዚህ ጨለማ ላይ ወደቅኩት። በቃ አሁን አንቺንም እንደገና ወድጄሻለሁ ነው። አንቺን ማለት የእህትሽ አልበቃ ብሎት አሁን ደግሞ አንቺን ወድጄሻለሁ ነው። በፊት የምሰራበት ኪነት ላይ ራሱ እየመጣ ይበጠብጠኛል። ኪነት ምን እንደምትሰሪው አንቺ? ሙዚቃ። ኦኬ፣ እዚህ ያየሁት እሱ ነው። ሙዚቃ ትሰሪያለሽ አንቺ? እዛ እየመጣ ነው የሚመጣብጥሽ? እዛ ይመጣል። ከዛ እንትኖች አብሮኝ ያሉ ቲሞች ምናምን መኖር ከፈለግሽ መተብህንሽ ህይወት ይሻልሻል እያሉ ብዙ ጊዜ እነሱ ራሱ እንትን ይሉኛል፣ ለእሱ ያግዛሉ። እዛ ቲሙሽ ውስጥ ያሉት ሰዎች? እኔ ጀስት እሷ ካስረሳኝ ምናምን ብዬ ነበር፣ ግን ያበስብኛል፣ ትናፍቀኛለች። ግን ያደረጋትን ሳይ ደግሞ ሳስታውሰው ያማል፣ በጣም ያማል። አሁን ቪዲዮ ለምንድን ነው የላከላችሁ? እኔንም እንደሷ እንደሚያደርገኝ እያሳየኝ እኔን ካልዳረችለት እናቴ እኔ ደግሞ እጥፍ አድርጎ እንደሚያስቃየኝ እያሳያት ነበረ። እንግዲህ ተመልካቾቻችን ያው ቀደም ብዬ ቪዲዮን አሳይቻለሁ። የተወሰኑን ቆራርጫ የተውኩትም አለ። ምክንያቱም ትንሽ ቪዲዮው የሚዘገንን ነበር። ይህንን ቪዲዮ በዋናነት የላከው እሷን እንዳገባት ካላረጉ እንደዛችኛው አገላታለሁ ነው ሀሳቡ። አዎ እንደሱ ነው የሚለው። በቃ ግን አሁን የመጡት ሽማግሌዎች አሁን ይህን ሊናገሩ ለእሱ ሽምግልና መጥተዋል ብለውኝ ነበር። እነሱ ሰዎችስ እንዴት ይሄ ህሊናቸው ተቀብሎት እንዴት ለሽምግልና ይመጣሉ? እነሱ ላይም ቤታችሁን አነዳለሁ፣ እንደገና ደግሞ ልጆቻችሁንም ለዘር ማንዘር ይወስድባችኋለሁ፣ ቤታችሁንም አነዳለሁ፣ እናንተንም አጠፋችኋለሁ ስለሚላቸው እነሱ እንደኔ ሳይሆን እንደራሳቸው ለማዳን ነው እንጂ ያሰቡት እኔን ለኔ ከጎን ለመሆን አይመስለኝም እንጂ እኔ በተደጋጋሚ ነግሬያቸው ነበር አይደል? ግን እነሱ የራሳቸውን ህይወትም ለማጥፋት ነው። ህይወት ከባድ ስለሆነች እነሱም እምቢ ብለው ዝም ብለው ወደ እኔ ነው የሚከተሉት። ወደ እኔ እነሱንም አስጨነቋቸው ነው ማለት ነው። እነሱም ቤታቸው ገላቸዋለሁ ምናምን ገላቸዋለሁ። ሴት ልጅ እንዳላቸው ያጣራሉ። ወንድም እንደገና ምን እንዳላቸው ምን ያክል ወንድም እንዳላቸው ምን ያክል ከጎን ትክሻ እያጣራ እንደገና እነሱን ደግሞ ሽምግልና ይል እየላካቸው ነበረ። እነሱም ደግሞ አንዳንድ ደከም ያሉ አለ መሰለኝ አልፎ አልፎ እነሱንም ያው የኔ ጣፋንታ ሊያደርግስባቸው መሰለኝ በፍራቻ ሁሉን ነገር ቆልለው የተባሉትን ያረጋሉ ያርገው የተባሉትን ነው እንጂ ወደ የኔን እንትንነት አይጠብቁም። እኔ ስመለከታቸው ከዛ በኋላ በቃ እነሱ አሁን 80 ቀን ነው ያሉኝ አይደለ? 80 ቀን አለፈው። ይኸው ጥቁር እንዳትለብሱ ነጭ ጥቁር ከለበሳችሁ ቤታችሁን አነዳለሁ ይላል፣ እሷንም አጠፋለሁ ይላል። አንድ ጥቁር እኔ እዚህም ራሱ ተከታታይ ያለው መስለኝ ምን ቀን እንዳለቀስነ ራሱ ቤት ዘግተን ልጄ ጋር መጥቶ ለሷ ራሱ ይላታል፣ ዛሬ አልቅሳችኋል፣ ዛሬ ጥቁር ለብሳችኋል፣ ምን ታመጣላችሁ? ዘላለም ጣራ ላይ ወጣችሁ እንኳን ብታለቅሱ የምታመጡት ነገር የለም፣ አንድ ጥቁር ብትለብሱ ብሎ ማስፈራሪያ ለሷም ላከ። እንደገና እኔም ጋር እዚህ በር ላይ ወረቀት ጽፎ በር ላይ ወርቆም አገኘን። ከዛ በኋላ ይችንም አላጣም ከጥቁር ልብስ ምንም አላገኝም ብዬ ይችኑ ነጠላ የለብሽ ይችኑ እሱ በሚልከው ራሱ መልእክት ነው እንኳን ማለት እንደዚህ አይነት ልብስ ካለበሳችሁ እያለ ከዛ እሺ ብለን ደግሞ እሱ ያለውን እንደይቻል እሷን ለማዳይችን ደግሞ ሪሳ ማውጫም እንዳላጣ ብዬ ይችኑ እሱ ባዘዘኝ ልብስ ለብሳለሁ በሚልክ እንደዚህ አድርጎ ሁሉ እንዲያደርጎኝ ያደረገኝ።
የብችንም ቤት ራሱ እሷ ነበረች ይችን ቤት የሚያደሰቻት የቀለም የቀባቻት እንድቻሽ ሞንሙና ብዙ ደረጃ ብዙ እቅድ የነበራት እንድክሽፍሽፍ አረገብኝ። በቃ ጉድ ሰራኝ። በቃ ውይ ደራሽ አይደለም፣ ኧረ ደራሽ አይደለም። ተወኝ እስኪ ምንም ወገን የለኝም። ተወኝ ማዋክል በየትም ብትሄድ ለሱ ነው፣ በየትም ብትሄድ ለሱ ነው። ሁሉ ታዛዥ ነው ለሱ። አሁን አንቺን ምንድን ነው እያለሽ ያለው? በቅርቡ ሙሽራ ቀሚስ ልበሽ ለመልበስ ተዘጋጁ ነው የሚለው። አሁን ጥቁር ቀሚስ ራሱ መልበሴን ቢያውቅ ይገለኛል። የእሷን ሰቀቀን ራሱ ማለት እሷን ለእርሳት ብላት በምን እረሳታለሁ? እህቴን እውነት ለመናገር የወደቀ ቤት ነበረ ነው ቤቱን ይሄንን እሷ ናት የሰራችው። ሙዚቃ መሳሪያዎችን የገዛችው እሷ ናት። እሷን በምን እረሳታለሁ? እና አሁን ባለፈው ስታወሪ የእናቴን ስቃይ ከማይ እሱን ባገባው ይቀለኛል፣ ስለዚህ አንተ ማትረዳኝ ከሆነ እሱን ላገባው ነው ስትይ ነበር። ይሄንን ውሳኔ እንዴት ነው የምትወስኚው? እሺ ታዲያ እናቴን አቃጥላት ባለችበት ቤቱን አቃጥሏለሁ ብሏል። ቤንዚል ከፍክፌ ነው ቤቱን ማቃጥለው። ምልሽ አሁን እንደ እህትሽ አሁን ያንቺ ፈንታ እንደ እህትሽ ቢሆንስ? ምክንያቱም ወስዶ በእኛ ሀዘን ደግሞ እሷ የባሰ ትጎዳ። ሁለታችንንም አተን እንኳን ሁለታተን አንዷን እንኳን አጥቻት ይኸው እያየኋት ነው እንዴት እንደምትሆንብኝ። ሳቅ እኮ ከፊቷ ጠፍቶብኛል እንዴ። እሺ እኔስ ልሙት ግን እናቴን የሚያተርፋት ይመስላል? ሁለታችንን ገድሎን እሺ እኔም ልሙት፣ የእህቴ ዕጣ ፈንታ ይድረሰኝ ልሙት። ግን እናቴ ውስጥ ያለውን ሀዘን ማን ነው የሚያጽናናት? ማን አላት? እከሌ ገሎባታል ብሎ እውነት እህቴ ላይ መቃብር ላይ የነበረው ሰው እኮ ትንሽ ነበር። እሱም እኔና እናቴ ብቻ ነን የቀበርናት ማለት ይቀላል እኮ። ማንም እኮ ድርሽ አላለም። ማንም የትኛውም ሆስፒታል ፖሊስ ጣቢያ እኮ የደረሰልን የለም። አንቺ አልገኝ ብትይ ቤቱን አቃጥዬ ነው እናትሽን ሬሳው ማሳቀፍሽ እኮ ነው ያለኝ። እሺ ታዲያ ይሄ ሁሉ ዛቻው እያለ እሱን ከማግባትና ለእሱ ባሪያ ከመሆን ውጭ ምን ላድርግ? የትኛው ውሳኔ ልወስን? የእሷን ሀዘን ላሸክማት? እናቴን ልግደላት? ወይስ ለእሱ ባሪያ ሆኜ ለእናቴ ነፃነት ልስጣት? የትኛው ውሳኔ ነው የሚወሰነው? ፖሊስ በሌለበት፣ ህግ በሌለበት፣ ሰው በሌለበት ቦታው ተቀምጠን ኢትዮጵያዊ እንዳልሆነን እየኖር የትኛው ቀን ነው የምንሄደው? አለን ያልነውን ነገር እንዳለ ተነጥቀን አይደለ ያለነው? አንዲት ሴት አሲድ ሲደፋባት የተጸጣል ብንጮህ ሰሚ ያጣን አይደለ? የትኛው ሀገር ነው እንደዚህ የሚደረገው? ለባለስልጣን እንኳን እኮ ይህን ያህል ክብር አይሰጥም። ታዲያ እሱን ከማግባት በላይ ምን ላድርግሽ ንገረኝ? ለእናቴ ነፃነት ለመስጠት እሱን ከማግባት ውጭ ምን ላድርግ? ማዘር አሁን ወደ እኔ የደወሉበት ትልቁ ምክንያት እንግዲህ እሷ ያው እንዳታገባው ነው አይደል ማዘር? እኔ ምክንያቱም ምን መሰለህ፣ እሷን አግብቶ ያችን ወስዶ ድጋሚ ይችን ይገልብኛል ብዬ እኔ አሁን እሱን እንድታገባ እኔ ቅዱም የለኝም። በቃ ቅዱም ምንም የለኝም። አሁን እናንተ ጋር የደወልኩት በምን ምክንያት መሰለህ? በቃ እናንተ የምትረዱኝ ከሆነ እርዱኝ፣ ማትረዱኝ ከሆነ በቃ ይሄን ቤት እንኳን ራሱ ሽጬም ቢሆን ልጄን ልም ባለሆነ ወደ ገጠርም ቢሆን እሄዳለሁ እንጂ በእርግጥ እዛም ቢሄድ አፈላልጎ ሽታ አለው መሰለኝ እንደ ሽቱ አሽትቶ ሊመጣ ይችላል። ግን ትንሽ የገጠር ሰዎች ትንሽ ምንም ቢሆን እንደው ወን ያላቸው ድንጋይም ምኑም አስጠግ እንትን ያሉትም እዚያ ወደ ተወለድኩበት ወደዚያው አቅጣጫ ልጄን ይዤ እሄዳለሁ እንጂ ይሄ ቤቱን ወይ ሽጡልኝ
ወይም አከራዩልኝ ልጄን ይዤ የትም እሄዳለሁ እንጂ እኔ እሱን አግብታ ልኖር ፈቃደኛ አይደለሁም። ልጄን ይዤ እንዲጠፋ ነው የምፈልገው። ይሄን እንደው መላ አታጡም ብዬ ነው፣ ሰው ነግሮኝ ነው የደወልኩላችሁ። የሆነ ሰው እንደዚሁ የተቸገረ በእነሱ በኩል ነው መላ ያገኘሁት ብሎ ነው ስልክ ቁጥራችሁን ሰጥቶኝ። እንደውም ስልክ አላነሳ ብላችሁ በስንት መከራ ነው ያነሳችሁልኝ። ይሄ ነው እንጂ እቅዴ እኔ እሱን ብታገባውም በእርግጠኝነት ደም መጦ ነገ ጧት ገሏት መልሶ ሬሳ ነው የሚያመጣልኝ እንጂ ትዳር አድርጎ የሚይዝ ሰው አይደለም። ይሄ ነው እቅዴ። እሷን ሲጨርስ ደግሞ አንዱ ቤት ያንኳኳል፣ ደግሞ አንዱ ቤት ያንኳኳል። እንግዲህ ይሄ ነው። እሺ ተነጥቅ ያለው ልጄን ተቀምቻለሁ። በቃ አይዞት፣ በእውነት አይዞት። በቃ አሁን እኛ እዚህ የመጣ ነው እርስዎን ለመርዳት ነው። ስለዚህ እርስዎን ለመርዳት ደግሞ ከልጆት ጋር መማካከር አለብኝ። አሁን እሷን ላማክራት እንዴት እንዳሰብኩ እንዴትስ እንደምናረግ ከእሷ ጋር እንመካከርና አንድ መፍትሄ ላይ እንደርሳለን። እርስዎ እስከዛው ውስጥ ጓዳ ጉድ ይበሉ፣ ውሃ ነገር ለኔ የሚያምጡልኝ። እሺ ማዘርዬ፣ እኔ እስከዛው እሷን ላማክራት። እሺ አይዞት፣ አይጨናነቁ ማዘርዬ፣ አይዞት፣ እግዚአብሔር አለ። እሺ አሁን አንቺ ተረጋጊ። የእህትሽ ስም ማን ነው? ብሌን ትባላለች። እሺ አሁን ምንድነው እንድናረግ የምትፈልጊው አንቺ? እንደዚህ ቢሆን ይሄ ቢሆን ብለሽ ያሰብሽው ነገር አለ? አሁን ወደኛ ስትደውይ መፍትሄ ብለሽ የምታስቢው ነገር ካለ እሱን እንመካከርበት። አሁን ማዘርም ስሜታዊ እንዳይሆኑ እንዳይጨነቁ ከማሰብ ነው ይሄንን ነገር እኔና አንቺ ብቻ እንድንማከርበት የፈለኩትና አንቺን ይፈልግሻል። እኔ ወዳለሁበት ነው እያልሻለሁ። እኔን ለማግባት ተዘጋጂ፣ አለበለዚያ የነገርኩህን አማራጮች ነው የነገረኝ እና ለሙሽርነት ተዘጋጂ። ይህን ሚዜነት ይሆናሉ ያላቸውን ሁሉ ሴቶች አዘጋጅቷል። በቅርብ ለአንቺ ሚዜ የሚሆኑ ሴቶች የእሱም ወንዶች አሉ ማለት ያውቃል። ጓደኛ እንደሌለኝ አንዴ ነበረችኝ ብሌኔን አይኔን ነጥቆኛል። እሱን ደግሞ ጠንቅቆ ነው የሚያውቀው። አንቺ እሷ ዘር ነሽ። እናንተ ምንም አይነት የሴት ልጅ ስለሆናችሁ እናንተ ናችሁ ለእኔ የምትገቡኝ። ሌላ ሰው አያስፈልገኝም ነው ያለው። ለምን ሌላ ሰው አትፈልግም ብዬ ብዙ ጊዜ ለምኜው ነበረ። አሁን አትነፋረቂብኝ፣ ለሰርጉ ተዘጋጅ ብሎ ቬሎ ሁሉ አዘጋጅቷል። ጨርሶ ሁሉንም ነገር ማለት ነው። እና እውነት የምፈልገው እናቴ የምትፈልገው እኔ ደስቷ በቃ እህቴ የምትፈልገው የኛን ደስታ ነበረ። በተለይ ለማየ ብዙ ነገር ነበረ ታውቅ ነበረ እና ቢያንስ ማየ ከዚህ ቦታ ሄዳ እኔ ነፃ እንደሆነ ነው የምትፈልገው አይደል? በቃ በዚህ መንገድ የምንወጣበት ከዚህ ቤት ወጥተን ነፃነት አግኝታ እሱ የሌለበት እሱን ማታይበት እሱን ማትሰማበት ፈጣሪዋን እንደሌላ ጊዜ እያመሰገነች እኔ ቀረዋት ልጇን እያየች እየሳቀች እንድትኖር እፈልጋለሁ። ያ የእህቴን ሰቆቃ ስቃይ ሁሉንም ነገር ማስረሳት እፈልጋለሁ። ያ የሚሆነው ደግሞ ከዚህ ስንወጣ። ከዚህ እንዴት እንወጣለን? አይታሰብም፣ እውነት አይታሰብም። እንዳየሆነ ቅድም እየተሰቀኩ ነበር ያወጣሁት። ለምን ከመጣው ወይ ይወስደኛል ወይ ይዘትብኛል። ሌላ አማራጭ የለውም። ያንን ስለማቅ ነው። ቅድም እሷ ስትነግረኝ አንድ ዘመድ አማክሬ ነበር ብላኝ ነበር። እነሱስ በቅርብ አይደሉም ነው? በአንድ ጊዜ ጠፉ። ግን እሱን ማግባት የለባትም ምናምን ብለው ግን ሀሳብ ሲሰጡ ነበር አይደል? ከዛ ድምጻቸው ጠፋ። እነሱ አላነሱላችሁም ስልክ ወይም አልመጡም? ምንም በቃ እስከነጨረሱ ድምጻቸው ጠፋ። ያኔ ከማከረችው በኋላ ወንድሟ ነበረ ማለትም አጎቴ ማለት ነው። ከዛ አይሆንም እንደዚህ አይነት ሰርካል አትቀላቂ ምናምን አላት። በነጋታው መልሼ ስደውል ስልኳ አይሰራም ጭራሽ። በቃ ጠፋ። ፍቅረኛሽ? እሱማ ነገርኩህ እኮ። እንዴት ነው የጠፋው ማለት ነው? ልክ እንደሰማ ነው። በቃ ምን እንትን እንዳላላቅም። እሺ
ምን ሆነክ ነው? በቃ እየሸሸ መጣ። እሱ ከመጣ በኋላ እኔ እየሸሸ መጣ። ምን ሆነ? ከአንቺ ጋር እኮ አይደለም አይደል? ግን ሰውየው በመጀመሪያ ፍላጎቱ አንቺ ሳትሆኝ እህቴ ነበረ። እሺ። እና በስልክ እህቴ ማስፈራራት የጀመረ ሰዓት ነበረ። እሺ። እኔ ደግሞ ለፍቅረኛ ያለኝ አንድ ጓደኛ ወንድሜም ምለው ፍቅረኛ ነው አይደለም ማንም ሰው ለሱ ነግረው ነበረ። ከዛ ፎቶን ካሳየሁት በኋላ ጭራሽ እሱ እኔን እየሸሸ መጣ። ያኛው አስፈራሪው ደግሞ እህቴ ላይ ይበልጥ እየባሰባት መጣ። እዚህ ጋር ያለኝ ልዩነት ያው እሱ ሲሸሸኝ፣ እዚህ ጋር የእህቴ ጉዳይ እየከረረ ሲመጣ ግራ ተገባው። ከዛ ምን ሆነክ ነው ብዬ ቴክስት ላኩለት። ስልክ አላነሳ ሲለኝ ማለት እኔ በህይወት መኖር እፈልጋለሁ፣ ቢያንስ ለቤተሰቤ መኖር እፈልጋለሁ፣ በአንቺ ምክንያት መሞት አልፈልግም የሚል ቴክስት ገባልኝ። ከዛ በቃ ያንን ካየሁ ጊዜ በኋላ መልሼ ስደውል ብሎኩኛል። ስለዚህ አሁን እኔ መምጣቴንም ሊያውቅ ይችላል ማለት ነው ይሰው አይቀርም አይደል? አዎ። ስለዚህ እንደዛ ከሆነ ዛሬውኑ መፍትሄ መሰጠት አለበት ዛሬውኑ። ምክንያቱም ካደረ እናንተ ላይ አንድ ነገር አድርሶ ሊያድር ይችላል ይሰው። ኖርማሊ አብረናቸው አሁን ራሱን እንሂድ ብንል እኮ በጥይት ሊገለንም ይችላል። ሰውዬው ትጥቅ ይታጠቃል። በጣም ከባድ ሰው ነው። ስለዚህ አሁን ይሄንን ነገር መቀነስ የምንችለው እንዴት ሊቀነስ ይችላል? እስኪ አንቺ ምናልባት እንደዚህ ብናረግ ቀንሰን እሱን ማግኘት እንችላለን፣ ትጥቅም ሳይታጠቅ ማግኘት እንችላለን የምትይበት አማራጭ አለ? አሁን አንዱ ለሰው ቤት ውስጥ ተደብቆ ሌሎቻችሁ አሁን ይሄ ሁሉ ህዝብ እንደመጣ ያውቃሉ፣ ብዛታችሁ ታወቀ። እርግጠኛ ነኝ እስካሁን ስልኬ ላይ ወይ ቴክስት ጽፏል ወይ ደውሏል። በእርግጠኛ ነው ያጠራሽ። እና ሁለት ሰው ወይ ሶስት ሰው ተደብቆ ቤት ውስጥ ሌሎቹ ቢወጡ ሁሉም ወጥቷል ማለት ይቻላል። የዛን ጊዜ ተመልሶ መምጣቱ አይቀርም። እውነት ለመናገር ብዙ ነገር ይነግሩታል። በቃ ቅድምም ወደ ታች ከመታጠፊያው ጋር ሰዎችን አላየሁም። ሁለት ሰዎች እነሱ ራሱ የሱ ጠባቂ ነበሩ። ለዛ ነው እዚህ መታጠፊያ ላይ ያሉት። አዎ በዚህ በኩል እንትን ጋር ያሉት ድንገት ካያቸው ነው። በየቦታው በቃ ሰው አለ። ቤቱ ራሱ የሱንም እንጂ የእህቴ ማስታወሻ ራሱ አይመስለኝም አንዳንዴ ሳስበው። እህትሽ የደበቀችሽ ነገር አለ ከእሱ ጋር የተለየ ግንኙነት ወይም ደግሞ እዚህ በፊት የነበረ የፍቅር ታሪክ ምናምን አልነበራትም? ምንም ማለት በቃ በእርግጥ የሚወዷት ሰዎች ብዙ አሉ። ጓደኞቿ ብዙ ናቸው፣ ወዳጆቿ። ባንክም ስለምትሰራ ብዙ ከስተመሮች እንትን ይሏታል፣ ይወዷታል። ብዙ ባለሀብቶች ከዚህ በፊትም ሽማግሌ ልከዋል። ባለሀብቶቹ ባንክ ላይ ስለምትሰራ ብዙ ጊዜ እዛ ላይ ያዩታል። እና በጣም ቆንጆ ነሽ፣ የፈለግሽው እናደርግልሻለን እያሉ በቃ ዛሬ ቆይ ነገ ይልካሉ፣ ታያለች ትለኛለች። እንዳለችው ልኮ እናገኛለን። ከዛ ቆይ ምንድን ነው ስላት እኔ እኮ አልፈልጋቸውም አይሻቸው ዝም ብሎ ነው ትለኝ ነበር። ከሱ ባንክ ላይ የምታውቃቸው ሰዎች ማለት ነው። በቃ ደንበኞችም ይልካሉ ወይ መስሪያ ቤት ያሉትም እንትን ይላሉ። ከዛ እሱን ካዩ በኋላ ግን አንድ ወንድ አፍቃሪ ነን ባይ ቀርቶ እንኳን ሽማግሌ ይላክልን ቀርቶ አንድ ወንድ አጠገቡ አይደርስም። ጥሩ እንግዲህ አንድ መፍትሄ ነው የሚኖረን። እሱም ምንድነው ፍቃደኛ ነኝ ካንተ ጋር ግን ቁጭ ብለን ማውራት አለብን ትይዋለሽ። እኛ እዚህ ቤት ውስጥ ተደብቀን እንቀራለን። እንዳልኩሽ የወጣን መስለን በተለያየ መንገድ ወደዚህ ቤት ተመልሰን እንገባለን። ከገባን በኋላ አንቺ እሱን ታወራዋለሽ ቤት ውስጥ ማለት ነው። እዚሁ ቤት ውስጥ ነው፣ እኛ እንኖራለን። ምንም የሚያስፈራሽ ነገር የለም። በጣም እኮ ነው ፊቱ ራሱ ይኸውልሽ አሁን እሱ ሳይኮ የእህቴ ሰቀቀን ነው ትዝ የሚለኝ። እንዴት ብዬ ነው ማወራው? ስለዚህ ምንድን ነው የሚሻለሽ? አሁን እባክህን ምናምን ካልሽኝ እኔም ሌላ አማራጭ ልፈልግ ወይ? አሁን ሌላ አማራጭ ከተፈለገ ብዙ ህዝብ ነው የሚያልቀው። መሳሪያ የታጠቀ ሰው ነው ብለሽኛል። መሳሪያ የታጠቀ ሰው ከሆነ ደግሞ እኛም መሳሪያ ይዘን መሄድ አለብን ማለት ነው። ያ ማለት የተኩስ ልውውጥ ይፈጠራል፣ ሌላ ችግር ይፈጠራል። ግን አንቺ ማድረግ የምትችይው አንድ ነገር አለ። እሱም ቀላል ነው ብዬ ስለማሰብ ነው። አንደኛ እዚህ ውስጥ ያየሻቸው ሰዎች በሙሉ እዚህ ጀርባ ላይ እንቀመጣለን፣ እንቆማለን። በተጠንቀቅ ነው የምንቆመው። ድብቅ ካሜራ ከአንድም 2-3 ቦታ ላይ እናስቀምጣለን። አንቺ ከሱ 2 እና 3 ቃላቶችን እንዲናገር እንፈልገው። የመጀመሪያው ነገር እህትሽን እንዴት እንደገደላት እንዲያወራ፣ ሁለተኛው ነገር ከዚህ በፊት ስላጠፋቸው ነፍሶች እንዲነግርሽ፣ ጉራውን እንዲነዛ፣ ሶስተኛ ነገር አንቺንና እናትሽን ምን ሊያደርግ አቅዱ እንደነበር
ታወጣጫለች። ይህንን ከሰማን በኋላ እኛ ማስረጃና መረጃችን እጃችን ውስጥ ገባ ማለት ነው። ልክ እጃችን ውስጥ እንደገባ ቀጥታ እርምጃ እንወስድበታለን። ከዛ በኋላ የትኛውም ሰው እሱን ከህግ በላይ ሊያደርገው እንደማይችል እሱ ተጠያቂ የማይሆንበት ምንም ምክንያት እንደሌለ ማሳየት እንችላለን ማለት ነው። ግን አንቺ እንዳልኩሽ ሳታስፎግሪ ወይም ሌላ ምልክት ሳታሳይ ይህንን ነገር እንደምታረጊው ዋስትና እንድትሰጪኝ እፈልጋለሁ። ያን ማድረግ ካልቻልሽ የእህትሽም ደም በከንቱ ፈሶ ይቀራል። እናትሽም ደግሞ እድሜ ልኳን ስትጸጸት ትኖራለች። ይከብዳል ግን እሺ በቃ አረጋለሁ። አሁን ይህንን የምታረጊው እንዳልኩሽ ለእናትሽ ስትይ ለእህትሽ ስትይ ነው። አሁን እሱንስ አገባለሁ ብለሽ ይል እችን የ5 ደቂቃና የ10 ደቂቃ ወሬ ማውራት ይቀላል ወይስ እሱን እድሜ ልክ አግብቶ መኖር? የትኛው ይሻላል? አሁን እኮ አግብቼው እኖራለሁ እያልሽኝ ነበር። ልክ ነኝ? ግን አሁን ለ5 ደቂቃ ሁኚ ብለሽ ፊቱ ያስፈራል ወይም እንትኑ ያስፈራል ብለሽ እንደ ዲፌንስ ከማቅረብሽ ይልቅ እሱ ጋር ለዚች ለ10 ደቂቃ ለ20 ደቂቃ እሱን ማውራቱ የተሻለ ነው ለኔ፣ እድሜ ልክሽን ከምትኖሪ ማለት ነው እህት አለም። ምክንያቱም እኛ ከጀርባ ሆነን እያንዳንዱን እንቅስቃሴ እንከታተላለን። ያ ብቻ አይደለም፣ የህግ አካላት ከውጭም እንዲኖሩ እናደርጋለን። እሱ ከገባ በኋላ እነዚህ በዚህ በኩል እየተዝረከረኩ ያሉ የሱ ጠባቂዎች የሚባሉትን በሙሉ አጭደን እንወስዳቸዋለን። እዚህ ቤት ውስጥ ግን እሱ እነዚህን ቃሎች እንዲናገር እንድታረጊልኝ እፈልጋለሁ። ይሄ ብቻ ነው ካንቺ የምፈልገው። ስለዚህ የ20 ደቂቃ ጋብቻ ቢሆን የተሻለ አይደል? በቃ አሁን ስልክሽን አውጪ። እናንተ ሁላችሁም ውጡ። እሺ ወጣችሁ ሂዱ። 3 ሰው ብቻ፣ ሁለታችሁ እዚህ ጋር ግቡ። እኔና ሄኒ እዚህ ውስጥ እንገባለን። እሺ። ስለዚህ ካሜራውን እዛ ትገጣጠሙልኛላችሁ። አሁን ወተን እንደሄድን እንዲመስለው ማለት ነው። አንቺ ስልክሽን ይዘሽ ነይና ደውይለት ለሱ። እኛ ወተን የሄድን እንዲመስለው እናረጋለን። ሁላችንም ወተን ነው የምንሄደው። አንድ ሰው እዚህ እንዳይቀር፣ 2 ሰው በዛ 2 ሰው በዚህ ይቀራል። እንግዲህ ተመልካቾቻችን ምንድነው ያሰብነው? እዚህ ቤት እንዲመጣ ታደርጓለች። ያው ጋብቻውን ፈቃደኛ እንደሆነች እንድትነግረው ማለት ነው። ግን መነጋገር ማውራት ያለብን ጉዳይ አለ ብላ ታወራዋለች። ካወራችሁ በኋላ እዚህ ቁጭ ብሎ እያንዳንዱን ሚስጥሮቹን እንዲያወራ እናደርገዋለን። ምንም የቀረ ሚስጥር እንደሌለው ካወራልን በኋላ ቀጥታ ወደ እርምጃ እንሄዳለን ማለት ነው። እናንተ ከኛ ጋር መሆናችሁን ማሳየታችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ላይ ደግሞ ሐሳባችሁን አስቀምጡልን። አበረታቱን፣ በርቱ በሉን። ይመቻችሁ። እሺ ደውይለት። ያው ማንነቱ ነገር ምናምን ያለው እና ማዘርስ እንዴት ቤት ልጣልኝ ቻልሽ ሲለኝ ገበያ ሄዳለች አሉት። በቃ ስለዚህ አሁን ማዘርን ወደ ገበያ እንደሄደች አስመስለን ቤቱን ባዶ እናደርገዋለን። እሺ ማዘር ይምጡ አንዴ። አሁን ምን እናደርጋለን መሰሎት? ከልጆት ጋር ተማክረን እርሶ ከዚህ ግቢ ይወጣሉ ለጊዜው። እሺ ለጊዜው ከዚህ ይወጣሉ። እኛና የተወሰኑት ውጭ ላይ የወጡትን የተወሰኑትን አስወጥተናል። ሰውየው እንዳይጠረጥር ወጥተዋል። እኔና እሱ እና ደግሞ 1-2 ልጆች አሉ። በዚህና በዚህ እንሆናለን። ተደብቀን እንሰማለን። እሺ ልጆት ግን እሱን ለማጥመድ እንዲመቸ ነው። ልጆት ግን እሱን እንድታወራው ያደረገውን ወንጀል እንዲዘረዝር እንፈልጋለን። እሺ እሱን እንደ ማስረጃ ለመጠቀም ነው። እሺ እንግዲህ ስለዚህ እርሶ ይወጣሉ፣ እሷ ከዚህ ትጠብቀዋለች። እኛም ደግሞ ካሜራችን በተለያዩ ቦታዎች አጥምደን እኛም በጀርባ በኩል ቁጭ ብለን እንከታተላለን። አንድ ነገር ሳይሆን እኛ ደርሰን ልጁን እጅ ከፍንጅ እንይዛለን ማለት ነው። እሺ ይሆናል ብለህ ነው? ግን ይቻላል፣ እሱ ይቻላል ብለህ ነው? ረሱ ሰይጣን ነው ለሱ አያስቡ።
እሺ እሺ እሱማ እኔም ሰምቻለሁ ብዙ ነገሮችን እኮ ሰዎች ነግሮኝ ነው እኮ እኔ እኮ እነዚህ ስልካቸውን እኮ አፈላልጌ በስንት ወሩ ያገኘሁት። መጀመሪያውን እኮ እሷ ማትሞትብኝ ነበር እነሱ ቢኖሩልኝ ኑሮ ስልካቸውን አድራሻቸውን መጀመሪያ ከሆነ በኋላ ነው እንጂ የሰማሁት። እስኪ እሱንም አንቺ ትረፊልኝ በቃ በቃ አሁን አይጨነቁ ማዘርዬ፣ እኛ ይሄን እናደርጋለን። ከእርሶ ግን የምፈልገው ነገር አሁን ምንድነው እዚሁ አካባቢ ራቅ ብለው የሆነ ቦታ ወይ ጓደኛው ወይ ዘመዶት ካለ እዛ አረፍ ብለው ይጠብቁን። እኛ ይሄን ጉዳይ እንደጨረስን እርሶን እንጠራውታለን። እሺ 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 በቃ አሁን ይሄዱ፣ እኔ ስንደውልሎት ይመጣሉ። እሺ በቃ ሸኛቸዋለሁ። እሺ በቃ አይዞት ማዘር። እንግዲህ ተመልካቾቼ ያው ከኛ ጋር ዝግጁ ሁኑ። ማዘርን ሸኝተን እንመለሳለን።